ሀላብኛ ሙዚቃ ሀላባን ያስተዋወቀ ምርጡ አርቲስት ነው። ያው ብዙም እኔ ልጅ ስለሆንኩኝ ብዙ ማውራት በእኔ አያምርም፣ በሌሎች ሰዎች ነው የሚያምረው እና ያው ወማዬ ከሲሳን ሀላባ ላይ ሆኖ ያው የማያውቀው ሰው ይኖራል ማለት ከባድ ነው። ክብራትና ክብራን ተመልካቾቻችን እንግዲህ ሀረማያ ዩኒቨርሲቲ ነው ምሩቅ የሆነው። በአንድ ጊዜ 3 ዲግሪዎችን ይዤ መጥቻለሁ ብሎኛል። እንዴት እንደሆነ አላቅም። ኒሃን ወማዬ ከሲሳ አይደለ? እንኳን በሰላም ተገናኘ። ቴንክ ዩ እናመሰግናለን። እስቲ እንዳጠቃላይ የተማርክና ስምህንም በዛው አስተዋውቀንና። ኦኬ ስሜ ኒሃን ወማዬ ይባላል እና የመጀመሪያ ዲግሪን ሀረማያ ዩኒቨርሲቲ ያው ከኢንትራንስ ኤግዛም በኋላ ወደ ሀረማያ ዩኒቨርሲቲ ጆይን አድርገን ሄደን ነበረ። እዛው ሀረማያ ዩኒቨርሲቲ ላይ አሁን ተመርቀን ስንመጣ 3 ዲፓርትመንቶችን እንጨርስ ነው። የመጀመሪያው ቤችለር ዲግሪ ፈርስት ኮምፒውተር ሳይንስ ነው። ከዛን እዛው በኤክስቴንሽን ፕሮግራም ደግሞ ማኔጅመንት፣ ከዛን ከሁለቱም ማኔጅመንት እና ኮምፒውተር ሳይንስ በሀረማያ ዩኒቨርሲቲ ነው። ፋርማሲውን ደግሞ ውጭ ነው። 3ቱንም ጨርሰን አልሐምዱሊላህ መተናል። እንግዲህ አባትህ ስማቸው ገናና ከሆኑ አርቲስት መካከል ነው። እንግዲህ ስለ አባትህ እስቲ የሆነ ነገር በለ። ያው ብዙም ያው እኔ ከማወራው ሌሎች ሰዎች ቢያወሩ የተሻሉ ነው። ያው ወማዬ ከሲሳ ማለት ያው የመጀመሪያው ሀላባ ላይ ካሉ የመጀመሪያው አርቲስት ወይንም ዘፋኝ ነው። ያው አሁን ቢተውበትም ማለት ነው እና የመጀመሪያው በሙዚቃው ዓለም ላይ ፈርቀዳጅ ወይንም የመጀመሪያው ሙዚቃ በመስራት በሀላብኛ ሙዚቃ ሀላባን ያስተዋወቀ ምርጡ አርቲስት ነው። ያው ብዙም ያው እኔ ልጅ ስለሆንኩኝ ብዙ ማውራት በእኔ አያምርም፣ በሌሎች ሰዎች ነው የሚያምረው እና ያው ወማዬ ከሲሳን ሀላባ ላይ ሆኖ ያው የማያውቀው ሰው ይኖራል ማለት ከባድ ነው። ኒሃን ስለ ሀረር እስቲ የሆነች ነገር በለ። ያው ቴንክ ዩ። ያው እዛ ሀረማያ ዩኒቨርሲቲ ስንማር 2 የሚገርም ሀገራቶች አጎራባች አሉ፣ ድሬዳዋና ሀረር ነው። ሀረር ደግሞ ያው በጣም የምትገርም ሁላችሁም የምትመለከቱት ሰዎች በአጠቃላይ ሀረርና ድሬዳዋን መጎብኘት አለባችሁ። ሀረር ያው ሞስት ኦፍ በደንብ የምትታወቀው ያው ጅብ በጅብ ይታወቃል። ሀረማያም በጅብ ነው የምትታወቀው። ጀጎል አለ። ጀጎል ውስጥ ደግሞ የተለያዩ የሚታዩ ታሪካዊ ቅርጾች አላት። ሀረር በአጠቃላይ ያው ምርጧ ከተማ ናት። ድሬዳዋ ደግሞ የበረሃዋ ንግስት ናት። እሷም በጣም የምትገርም ነው። በዚህ አጋጣሚ ሀረርና ድሬዳዋን ሄዳችሁም እንድታዩ እንዳያመልጣችሁ ነው። የሀላባ ጀማና የሀረር ጀማ በሆነ ነገር ይተሳሰራል። ጭንቀት አይወድም ምናምን ራ ህዝብ ነውና እንዴት አየው እሱ ነው? በጣም የሚገርመው እሱ ነው። ያው ሀረማያ ዩኒቨርሲቲ ስንሄድ የሀላባ ማህበረሰብና ሀረርና ድሬዳዋ ላይ ያለ ማህበረሰብ በአጠቃላይ በጣም የሚገርም ነው። የሆነ ተያያዥነታቸው ፈታ ያለ ፍሌክሲብል ናቸው ሁለቱም። እነዛም ነፃ ናቸው። እዚህም ሀላባ ላይ የሚኖሩ ሰዎችም በጣም ነፃ ናቸው። ሀላባና ድሬዳዋ ሀረርም በአጠቃላይ በጣም የሚያመሳስላቸው ነገር ስላለ ለኛ ብዙም ዲፊካልት አልነበረም። በጣም ተስማምቶን ነበረ። ምክንያቱም ባህሪዎቻችን ዘሴም ስለሆነ ማለት ነው። ኒሃን እንግዲህ እኔ ሀረማያ ዩኒቨርሲቲ ነው ግራጁዌት ያደረኩት። ገንደጂ ባቲ ታበዛለህ፣ የትኛው በኩል ነበረ መታበዛ? ኦኬ ዌል ያው ሀረማያ ዩኒቨርሲቲ 4 ካምፓሶች አሉት። 3ቱ ካምፓሶች እዛው ባቲ አካባቢ በሚገኘው ዩኒቨርሲቲ ውስጥ ነው። የመጀመሪያው ሜን ካምፓሱ ነው። ከዛ ገንደጄ፣ ከዛን ስቴሽን ካምፓስ አለ። ጤናው ካምፓስ ግን ሀረር ዋናው ከተማ ላይ ነው ያለው። እኛ ደግሞ የጨረስነው ሁለቱንም ክላሶች እዛው ሜን ካምፓስ ላይ ሆነን ነው። ገንደጄ ካምፓስ ያው ኢንጂነሪንግ ካምፓስ ነው። ስቴሽን ደግሞ ያው አኒማል ሳይንስና የተለያዩ ዘርፎች ያሉበት ነው። እኔ ደግሞ ያጠናሁት የት ነው? ሜን ካምፓሱ ላይ ነው። ገንደቦዬ እስቲ የሆነ ታሪክ ገጠመኝ ካለ? ታሪክ ገጠመኝ ገንደቦይ ላይ አሁን ላይ ማስታወሰው ብዙም የለም ማስታወሰው። መስጂድ መታበዛው ቤት በኩል መስጂድ በዛ በኩል የምንሄደው እና ባይሆን እኔ አጋጣሚ እኔ ሳይሆን አንዱ ጓደኛዬ በማታ የመጀመሪያው ፈርስት ፍሬሽማን ላይ እየወሰደን ወደ ለሊት ሱብሂ ነው መሰለኝ ሰላት እየሄደ ጓደኛችን መሀል አንደኛው ዳዋ አድርጎለት ልጁን ይዞት ይሄዳል። በመሀል ለሊት ነበርና ጅቦች ሲረባረቡ ውሾቹ ጨው ሲመጡባቸው ልጆቹ ሰላትን ትተው ወደ ግቢ መጡና ከዛ በኋላ ከዚህ ባለ መስጂድ አልሄድም ምናምን ብሎ ጀለስ ሰው አገኘ እና ያን ይመስላል። ደስ የሚል ጊዜ ነበረ። አልহামዱሊላህ ያው ጨርሰን ሀረማያ ዩኒቨርሲቲን ጨርሰን ወደ ሀላባ መተናል። ከዚህ በኋላ በመቀጠል ያው መልካም የስራ ዘመን ሊሆን ይችላል፣ መልካም የድጋሚ የማስተርስ የስኮላርሺፕ ፕሮግራም ሊሆን ይችላል። ብቻ ወይል ከዚህ በኋላ የምናየው ይሆናል። ለነበረን ቆይታ ከልብ አመሰግናለሁ። ቴንክ ዩ እና አመሰግናለሁ።